እንግዲህ ብዙዎቻችንን ያስጨነከው ብዙዎቻችንን ያፋጠጥከው ጥያቄ እኔም ካንዴም ሁለቴ ያፋጠጥከኝ ጥያቄ እድሜሽ ስንት ነው ብለህ ነው አይደለ? Will you marry me? How old are you? 70 million in the bank. That's a very good age. የሰይፉ እድሜ ዛሬ መነገር አለበት። አውጣት የብዙ ሰው ጥያቄ ይዤ ነው ጀርባዬ ላይ የመጣሁት። የብዙ ሴት አትል ወንድ አትል ምን አትል ያፋጠጥከውን ዛሬ መልሳት ሰይፉዬ። አይዞ አትፍራ፣ አይዞ ቸፕ 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 ምንድን ነው በቃ እድሜ ከተሰራበት መቼም የኛ እድሜ የሚታወቀው ትክክለኛው ስንሞት ነው። What? Bro, what are you talking about, man? አዎ ማለት ትክክለኛው አንድ ጓደኛቸው ሞቶ ማለት ነው። የተሳሳተ እድሜ ሰሙ ጓደኞቹ ሞቶም ይደብቃል እንዴ? ሞቶም ይቀሽባል እንዴ? እሺ እድሜ እኮ እግዚአብሔር የሰጠው ጸጋ ነው። እጠብቅሃለሁ በተለይ አሁን በሰለጠነው ዓለም አሁን ሄሊ አይተሽ እንደሆነ እንደዚህ ስትታይ 35 ነው አይደል? 33 32ም ይሁን ምንም ችግር የለም። 50 ማለቷ አሁን ደግሞ 52 አይደል? 53 I think 52 53 ወደ እኔ እንዴት ተመልሶ ይመጣል ያለው ታያላችሁ አይደል? የሚሰራው around አቆማት ላንድ አርጋት እንደ የኢትዮጵያን አየር መንገድ አውሮፕላን እኮ ያይል ያው በሰለጠነው ዓለም አሁን አንድ ሰው እንደዚህ ሲታይ እኛ 35 ገምተን እሱ 53 ሲል ደስ ይላል። በውጭው አሁን እንደዚህ ነው። How old are you? I'm fine. በእኛ ሀገር እድሜ ላይ ያለን ነገር ወይ ስለ የተሳሳተ ነገር አለና ስላሳነስ ነው የሚያንስ ይመስለናል። ግን እግዚአብሔር የሰጠን ጸጋ ነው። በእድሜ ሰው ማፈር የለበትም። እሺ እኔ አሁን 41 ዓመቴ ነው ብዬ ለመናገር ብዙም አልፈራም። ትቆያለህ? 3 2 1 አትበል ቀደም ተብሏል እዚህ ሀገር አይደል? ግን እሺ ከ41 ላይ ፕላስ ስንት ነው የምናደርገው? አሁን እዚህ ላይ ቫቱን ጨምሪው። ቫት ጨምር ዊዝ ሆልዲንግ ምናምን ይባላል እዚህ ሀገር አይደለ? እኔ እኮ ጳጉሜ 1 1969 ነው የተወለድኩት። ተናገረ ማለት ነው። ማን ነው ካልኩሌት የሚያደርግልን? እስቲ እቺ ስንት አመጣናት? ካልኩሌት አድርጓት ቶሎ። የሚቀጥለው አመት 50ኛ አመቴን ይዛለሁ ማለት ነው። ሶኔ ታላቅ ነኝ ማለት ነው ሰይፉሻ። እኔ ማዘር ነው የነገረችኝ። አሁን አንዳንዶች ግን በኢትዮጵያ ነው በአሜሪካ ነው አልገባኝም። እንዴት ነው ካልኩሌት የምናደርገው? ላይ እንደገና 7 ሲቀነስበት አናረግም? እሱ ላይ እንዴት ነው ነገሩ? ነገር ባይልሽ ነገር ይኸውልሽ በጣም ምናልባት ብዙዎች ቪዲዮዎች ያሳያችኋሉ ጩጬ የሆነን ምን ሰራቸው። እኔ ማስረጃ አለ። ኦኬ በቃ ማስረጃ እስከተደገፈ ድረስ በቃ እና የ50ኛ ፓርቲ እንጠራለን ማለት ነው ኔክስት ይር። እኔ እንዳረኩት ያው በሚቀጥለው አመት የ100ን ግማሽ ደፍነን አይደለም አሁን በቃ ኮሞላ እንጂ አሁን ጳጉሜ 1 ማለት ነው በቃ። አዎ ጳጉሜ 1 በጣም ሁላችሁም ተጋብዛችኋል። በነገራችሁ ሁላችሁም ተጋብዛችኋል። የምትበሉትን ይዛችሁ ትመጣላችሁ። ጥሩ ጊዜ እናሳልፋለን። እኔ ምንም እንዳታስቡ ስቴኪን ያው አላዘጋጅ ስቴኪንና ሶፍት እንዳታስቡ። እንዳውም ከዛ በፊትኛ ኤምፓወር ላይ ትንሽ ኬክ ቆርሰን ምናምን መንደርደሪያ ብለን ሃፒ በርዝዴይ እንለዋለን ማለት ነው። ሰይፉ ካናለን ያው እንግዲህ እድሜ ላይ ያው ማዘርም አለች። እሺ እድሜ ቆጠራ ላይ
ብዙዎች ጥያቄ እንዳያነሱ ብዬ ነው በማስረጃ የሚቀርብ ነገር ስለሆነ ማለት ነው አንዳንዴ ኖሮኝ ጨምሬ ብናገር ደስ ይለኛል እሺ እድሜ ምክንያቱም አሁን የተወደደው አንድም እድሜ አይደል እንዴ ከኑሮ በላይ እኮ ከኑሮ እኩል የተወደደው አንድም እድሜ ነው አንድ ቀን አሁን ውድ የሆነበት ብዙ ሰው አለ ለምንድን ነው የተሰጠንን ነገር የምንከደው በአደባባይ ነው ስለዚህ ተጨማሪም አለ ከተባልኩ ልቀበል ዝግጁ ነኝ እንዴ ኖሮ ነው